እዩ ግን ማለት ነው ከዚህ በፊት የሰራሽው ጥፋት አይበቃሽም? እንደገና ሌላ ጥፋት ልታጠፊ ነው አይደለ? ከዚህ በፊት ብሩኬ በቅንነት የዋህ ስለሆነ ምንም ነገር አታረግም ብሎ አገኛት። እሷ ግን በድብቅ ካሜራ ቀርጻ ቪዲዮ ለሀይሚ ልካላታለች። ታዲያ አሁን ደግሞ ምን ፈልገሽ ነው? ምን ልታረጊ ነው? ድጋሚ እንደዚህ አይነት ቪዲዮ ቀርጸሽ ደግሞ አሀ ሀይሚ ብሩኬ እኮ ከኔ ጋር ነው በድብቅ እንገናኛለን ብለሽ ከሀይሚ ጋር ለመጣላት አስበሽ ነው? ባለጌ! ምን አይነቷ ባለጌ ነሽ ግን! በነገራችን ላይ አንቺ ስነ ስርዓት የማይኖርሽ ከሆነ ገባ ወጣ የምትይ ከሆነ አሁንም ቢሆን እንቀጠቅጥሻለን። ባለጌ ነው የምንልሽ። እኔ ተሰድቤ እኔ ስሜ ጠፍቶ እያልሽ የምታወሪውን ነገር ስነ ስርዓት ይዘሽ ዲኤንኤውን ካላደረግሽ በስተቀር አሁንም አንቺን ከመሳደብ እኛ ወደኋላ አንልም። በእውነቱ ማለት ነው ስምሽን ከማጥፋት ወደኋላ አንልም። ምክንያቱም ስምሽ እንዲጠፋ እየፈቀድሽ ያለሽው ራስሽ ነሽ እዩ ማለት ነው። ምንድነው ወደኋላ ወደፊት የሚያሽከረክርሽ? አንቺ በስነ ስርዓቱ የመጣሽበትን ዲኤንኤሽን አድርገሽ በቃ ብሩኬ ከሆነ አባቱ ሆነ፣ ካልሆነ ደግሞ ወደ አባቱ ትሄጃለሽ። አለቀ። ምንድነው ሰጣ ገባ? ፍላጎቷ ሌላ ነው እች ልጅ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንግዲህ ቤተሰብ በመጀመሪያ ደረጃ ዛሬ የተገናኙበት መንገድ ሲጀመር ልክ አይደለም። እንደዚህ አይደለማ እንደ እውነትም ድራማውን ሊጀምሩት ነው እንደነሱ ሰዎች። ግራ ገባኝ እኮ ማለት ይሄ የቃቃ ጨዋታ ነው የሆነብኝ ዛሬ ቤተሰቦቼ። ብሩኬም ሆነ ሀይሚ እናንተ ቀጥታ ነው በቃ ቀጥታ ሐኪም ቤት ትሄዳላችሁ። እሷ ደግሞ ነይ ሐኪም ቤት ነን ትሏታላችሁ። ልጅቷን ይዛ ቀጥ ብላ ከእናንተ ሐኪም ቤት መምጣት አለባት። ከዛ በኋላ ሐኪም ቤት ተቀምጣችሁ ከእሷ ጋር ግርግር አያስፈልግም፣ ንግግር አያስፈልግም። እኔ ብቻህን ነው የማገኘ ብቻህን ገለመሌ ምናምን የሚባል ነገር የለም። እንደዚህ አይነት ታሪክ የለም ሲጀመርም ማለት ነው። ምክንያቱም እዩ በአንቺ ቦታ ብትሆኚ አንቺ በሀይሚ ቦታ ብትሆኚ እንደማትፈቅጂ በግልጽ ልነግርሽ እፈልጋለሁ። እና ከእንደዚህ አይነት ቦታ ሆናችሁ አሁን እሺ ልጅቷን ብታመጣት ኖሮ ዛሬ ብሩኬ ምንድን ነው ሊያደርግ ያሰበው? የእሷን ጸጉር ነው የሚወስደው? አልገባኝም። ይሄ አገናኘታችሁ ልክ አይደለም። ዛሬ ትክክል አይደለም። ይሄ በእውነት ትክክል አይደለም። አስተካክሉት። መጀመሪያ ደረጃ እናንተ ተዘጋጅታችሁ ነው እሷን መጠበቅ ያለባችሁ ማለት ነው። እንደዚህ አይነት መንገድ ታገኟት ከሆነ ሁሌም እንደዚህ እየተንጣጣችባችሁ አለቃ ተጫውታባችሁ ነው የምትሄደው። ግዴታ ሐኪም ቤት ነው መገናኘት ያለባችሁ። እና እንግዲህ እዩ እኔ ብቻን ነው ማግኘት የምፈልግ እያለችው ነው። ሲጀመር በመጀመሪያ ደረጃ ሴትዮ ጆሮሽን ክፈቺ። ጆሮሽ ተደፍኖ ከሆነ ጆሮሽን እንደምንም ኮርኮሮሽን ቢሆን ከፍተሽ የብሩኬን ንግግር ስሚ። ከዚህ በፊት ሀይሚ ጓደኛ የነበረች አሁን ላይ ፍቅረኛ ነች። ስለዚህ ፍቅረኛ እኔ በሚሄድበት በእያንዳንዱ ቦታ ትሄዳለች፣ ትገኛለች ተብለሻል። ምክንያቱም ማንኛውም ፍቅረኛ እንደምታደርገው ፍቅረኛውን መተው አትፈልግም። ሀይሚ ብቻውን አግኝተሽ አንቺ ምን ልትሰሪ ነው እንዴ? አሁንም የድሮ ተንኮልሽን ልታራምጅበት ፈልገሽ ነው? ብሩኬ የዋህ ስለሆነ በቃ ልቡን ታውቀዋለች። ገብቷቸዋል። የዋህ ስለሆነ እኮ እሷ እንደፈለገ የራሷን አላማ ልትወጣ ማለት ነው። አንቺ አራዳ ሁኜ እገኛለሁ ስትይ ከአንቺ የበለጠ አራዳ ሞልቷል በነገራችን ላይ ማለት ነው። እንደዚህ አትሸወጅ እዩ ማለት ሲጀምር አንቺ ምንድን ነው ሲጀምር አንቺ የምትታመኘው? አንቺን ማንም ሊያምንሽ አይችልም። ምን ስለሆንሽ ነው አንቺ የልጅቷን ጸጉር የምታመጪው? የብሩኬን ጸጉር መልሰሽ ልትሰጪው ካልሆነ በስተቀር በፍጹም እንደዚህ አይነት ታሪክ የሚባል ነገር የለም። በህግም ደረጃ እኮ እንዴ ማንም ሊያምን አይችልም እኮ። ምን ነው እንዴት ይሄን ያክል ነው እንዴ ብሩኬን ልብ የምታውቂው? በቃ የልጅቷ ጸጉር ነው ብለሽ አምጥተሽ ትሰጪዋለሽ። ከዛ ብሩኬ ይመረመራል፣ ዲኤንኤው ይታያል፣ የራሱ ጸጉር ይሆናል፣ የራሱ ነው በቃ። አረ ሼም ነው አንቺ ሼም ነው። እግዚአብሔርን ከሰው ላይ ይሄን ያክል አራዳ መሆን አይጠበቅብሽም በነገራችን ላይ። እና ግን እቺ ሴትዮ በቃ አላማዋ ሁሉ ሌላ ነው። እኔ ሰሞኑ ሁሉ እያልኩ ነበር አላማዋ ሌላ ነው። ሀይሚ ራሱ አውቀዋለች። እኔ ከአንተ ጋር ስለሆንኩ ነው እኔንም የጠመደችኝ እኔንም የጠላችኝ እያለች ነበረና በመጀመሪያ ደረጃ አንድ ሰው ከአንድ ሰው ከተለያየ በኋላ ህይወት አይጀምር የሚል ታሪክ የለም፣ ህግም የለም። እንዴ ምን አገባት እሷ? ከማንም ጋር ቢሆን እኮ ብሩኬ መብቱ ነው፣ የሚመለከታት ነገር የለም። ከአንቺ ጋር ምንም የሚያጠማምዳት ነገር የለም እኮ ቅመምዬ። ዝም ብላ ነው ከመሬት ተነስታ አንቺን የጠመደች። ቅናት ይዟት ነው። በዚህ አጋጣሚ ቅናት ነው፣ ቀንታብሽ ነው። ለምን ከብሩኬ ጋር ትሆናለች ነው እንግዲህ። ቅናትም ከሆነ ትንጨርጨር፣ ምን ማድረግ ይቻላል? መንጨርጨር አለባት እንደውም። እና ብቻውን አግኝታ የምታወራው ነገርም የለም። ብቻውን አግኝታ የምታወራው እኮ ማለት ሰምታችኋል አይደለ? እሺ ዲኤንኤው ከተመረመረ በኋላስ ውሳኔ ምንድን ነው አለችው። ስታስብ የነበረው እሷ በቃ ልጅቱ የብሩኬ ከሆነች ብሩኬ ከኔ ጋር ሆኖ ልጁን ለማሳደግ ይወስናል። ይሄ መብርሃን እንምላችሁ ይሄ ከልቧ የተቀመጠ ታሪክ ነው አለ። ባትናገረውም አውጥታ አለ ይሄ ነገር በቃ ይሄን ነው የምታስበው። ሀይሚን ጥሎ ወደ እኔ ይመጣል ነው በልጅ ለማሰር። አረ ድፍረትሽ እንዴ! ከሆነ እቀበላለሁ ብሎሻል። እንግዲህ ከሆነ እቀበላለሁ ያለውም ያው ብዙ ሰው አላስተስታቸውም ግን
እንደሷ አመላለስ ነው የመለሰላት እኮ። ምን ያድርግ ታዲያ? ልጅ ከሆነችስ ምን ታረጋለህ ስትል የመጣለት መልስ ነው የመለሰ። ደግሞ ትክክል ነው እኮ። እሷ አጠያየቋ እኮ ከአንቺ ጋር እሆናለሁ እንዲላት ነበረ ፍላጎቷ ይመስለኛል። አዝማሚዋ አቅጣጫውም እንደዛ ነው እንዴ። አረ ሴቶች በጠራራ ፀሐይ ተው፣ የሰውን ፍቅረኛ አትመኙ በፈጠራችሁ። ምን ሆነው ነው ግን ሴቶቹ ማለት ነው? እና እዩ ወጣ ገባ የሚያስብልሽ ነገር የለም። ምናልባት ከቢኒ ጋር ተነጋግረሽ እየቀለድሽ ከሆነም ቀልድሽን ብታቆሚ ጥሩ ነው። ይሄ እንደዚህ አይነት ብሎ ቀልድ የለም። ይሄ ህይወት ነው በነገራችን ላይ። እና ቢኒም ቢሆን በዚህን ያክል ከአንቺ ጋር ሙጥኝ የለም የሆነ ግንኙነት ባይኖራችሁ ማለት እኔ እንጃ ከልጅቷ ጋር ባይተኛ ኑሮ የሆነ ኮኔክሽን ባይኖራቸው በጭራሽ ይሄን ያክል ልጁ ሙጥኝ ብሎ ከሷ ላይ ሊጣበቅ አይችልም። ሲቀጥል ደግሞ ቢኒ ብቻ አይደለም ቤተሰቦቼ፣ ቢኒ ብቻ ሳይሆን እሷ ራሱ የእውነቴን እንምላችሁ የሆነ ግንኙነት ባይኖር ከልጁ ጋር የተነካካ ነገር ባይኖራት በዚህን ያክል አትታገሰውም። በጭራሽ ነው ልትታገሰው የማትችለው። እስካሁን ድረስ ታባረረው ነበር ካጠገቧ። በእርግጥ ይሄ ፋይል ምናምን ይዞብኛል ስላለች ነው። ቢሆንም ግን ይኸው ፋይሉ አለ ብላ እኮ አሳሰረችው አይደለ? ወጥቶ እስር ቤት ሊለቅባትም ይችላል ፋይሉን። ስለዚህ እሷ ራሷ ታምናለች። በቃ አሁን ጥርጥር ላይ ነች። ታውቃላችሁ የቢኒ ናት ወይስ የብሩኬ ናት? አረ እንደው ጌታ ሆይ ድረስ ይሄ ነገር መጨረሻው መቼ ነው? እና ስለዚህ አንቺ ምንም አይደለሽም ከዚህ ጋር። ብሩኬን ብቻዬን ታገኘኛለህ፣ ካላገኘኝ ደግሞ ስምን ማጽዳት ካልፈለግ የራስ ጉዳይ እያለች ነው። በዚህ አጋጣሚ እንደኔ ሳስበው ማለት ነው ብሩኬ ግዴታ የለበትም። ምክንያቱም እኔ ምንም ያደረግኩት ነገር የለም ብሎ አምኗል አይደለ? ምንም እየደረስኩበትም ነገር የለም እኔ በጣም ነፃ ነኝ እያለ ነው አይደለ? ስሟ የሚጠፋው የራሷ እንጂ ብሩኬ አይደለም። እሷ በየጊዜው እየወጣች ገለመሌ እያለች እያወራች የራሷ ስም ይበከልላታል። ብሩኬ በአደባባይ ሂዶ ዲኤንኤ እናድርግ ሲላት እምቢ ያለች አይደለ? ስለዚህ የራስ ጉዳይ ማለት አይችልም ብሩኬ። የምሬን እኮ ነው። ውሸትሽን ነው በቃ አንቺ እንደዚህ የምትይ ውሸት አምነሽ ውሸትሽ እንዳይጋለጥብሽ ነው ብሎ እኮ እሷን ማፋጠጥ እኮ ይችላል እንዴ። ብቻ ሁለቱም የዋህ ስለሆኑ ብቻ በላያቸው ወታ ልጨፍርባቸው ፈለገች ማለት ነው። ሲቀጥል ደግሞ ይሄን ያክል አለቃ ሆነች ልትጫወች አይገባሽም አንቺ እንዴ። አንቺ እንጃ ማለት ከህግ ሳይደርስ እኮ ብሩኬ በሀርድ ከሄደብሽ ለአንቺ በቂ ነው። ግን ደግሞ ብሩኬ ሳይሆን ከአንቺ ጋር መጋፈጥ ያለበት ሁሉን ነገር ለህግ አሳልፎ መስጠት ይቻላል። እዩ በጣም ቀላል ነው አንቺን ለማሳመንና አንቺ ዲኤንኤ እንድታደርጊ ለማድረግ። ግን እንደተከባበራችሁ በጸባይ በትዕግስት ቢሆን የተሻለ ነበር። አንቺ ግን በጣም ፈንጠዝያ እየሰራሽ ነው፣ አስቸግረሻል ማለት ነው። ነገሩ ወደ ህግ እንዲሆን ነበር የፈለግሽው። ወደ ህግ ብትሄጂም እንኳ በህግ ምንም የምታመጩ ነገር የለም። አንድ ሰው ያለ ፍላጎቱ ከሰው ጋር አስገድዶ ኑር የሚል ህግ እስከሌለ ድረስ ማለት ነው። እና አነጋገሯ ራሱ ስርዓት የለውም። ሀይሚ ብሩኬ ማለት ነው እግዚአብሔርን ኮስተር ነው ማለት ያለባቸው። አላደርግም ምናምን እንደዚህ ከቤት መተኔን ካላናገርኩ ምናምን ካለች የራስሽ ጉዳይ በሏት። የምሬን እኮ ነው፣ የራሷ ጉዳይ። ስትፈልግ ነው ዲኤንኤ ማድረግ የምትችለው፣ ካልፈለገች አልፈለገችም ነው። ልጅህ ናት ብላ የመጣችው እሷ እስከሆነች ድረስ ብሩኬ በዚህን ያክል የሚጨነቅበት ጉዳይ የለውም እንዴ። እሱ እኮ እሺ ብሎ ፈቃደኝነቱን ሰጥቶ ለማስመርመር ሄዷል አይደለ? ለማሳየት እምቢ ያለች የራሱ ጉዳይ ማለት ይችላል እኮ ብሩኬ። እና ሀይሚ ደግሞ ማለት ነው አሁን ወደኋላ እንዳትሸራተች። በነገራችን ላይ ሀይሚ መጨረሻ ላይ እኔም ቢሆን ችግር የለውም ምናምን እያለች ብሩኬን ለማባበል እየሞከረች ነበር። ያ ማለት እኔም ቢሆን አልሄድም ታገኛታለህ አይነት አዝማሚያ ልታመጣ ነው። ቅመም ታይ፣ በጭራሽ ይህን ነገር እንዳታደርግ። የትም ቦታ የሂድ ብሩኬ አብረሹ ተከትለሹ ነው መሄድ ያለብሽ። በጭራሽ ብቻውን ለእዩ ለቀሹ። ከዛ በኋላ ከእናንተ ላይ ችግር ከሚፈጠር እዩ እንደፈለገች ከእናንተ ላይ ብትንጣጣም ብዘልም አንቺ ከዛ ቦታ ላይ መገኘት አለብሽ ብዬ ነው ማስበው ማለት ነው። ምክንያቱም አንቺ እንድትወጭ የምትፈልገው ብሩኬን ስለምትፈልገው ነው። ኦልሬዲ ይገባሻል ብዬ አስባለሁ። ሀይሚ መቼም ይሄን ነገር ስታደርግ ፍላጎቷ ምን እንደሆነ በደንብ ሳይገባሽ አይቀርም ብዬ አላስብም። ስለዚህ ይገባሻል ቅመሜ ፍላጎቷ እንደሆነ። ምንም ብሩኬን ብቻውን የምታይበት ምንም አይነት ምክንያት የለም። እንኳን አይደለም አንቺ ፍቅረኛው፣ ጓደኞቹ ከዚህ በኋላ ብሩኬን የሚተውበት ምንም ምክንያት የለም ማለት ነው። እንደ እቺ አይነ ደረቅ አይነ በላነች በጠራራ ፀሐይ ምን ልታደርግ እንደምችል አስቡት እስኪ። እንዴ ድሮስ እርጉዙን ያንን ያክል ተንኮል የሰራች አሁንማ ነፃ ነች እኮ እንደፈለገች የማድረግ መብት አለኝ ብላ ስለምታስብ ማለት ነው። እና እዩ ሀሳብሽ ሁሉ የተበላሸ የተሳሳተ ነው።
ብዙ ጊዜ ተናግሬዋለሁ። ምንም አክት የምታደርግበት ነገር የለም። ማንም ውለጅልኝ አርግዥልኝ ብሎ አይደለም ወልደሽ አርግዘሽ የወለድሽው ገብቶሻል። አንቺ ፈልገሹ ነው በራስሽ የሰውን ሰው ለማሰር በራስሽ ፈልገሹ ይመስለኛል። ሶ ከዚህ ጋር አለቃ የሚያጫወትሽን ነገር ሰከን ብታደርጊው የተሻለ ነው ብዬ አስባለሁ። እንዴ ጭራሽ ሌላ ታሪክ አታፍርም እንዴ? ፍቅረኛ እያለው ልጁ ብቻህን ነው የማገኝ። ምን ልትወጭበት ነው እንዴ? እናቴ ምን ፈልገሽ ነው? ልታደነዝዥው ነው እንዴ? ሌላኛው ደግሞ ልጅህን መጀመሪያ ማየት አለብህ የምትለው ነገር ግራ ነው የሚያጋባው። ከዚህ ጋር ማለት ነው ብሩኬ ልጅቷ የኔ አይደለችም ብሎ የሚያምን ሰው ነው አይደለ? ከዚህ ጋር ግዴታ መጀመሪያ ልጅን እይ ብለሽ እኮ አንቺ የምታስገድጁ ምንም አይነት ምክንያት የለም። ከዛ በኋላ ዲኤንኤው ከተመረመረ በኋላ የእሱ መሆኑ ከታወቀች በኋላ ይህን ነገር ብትናገሪ ያምርብሻል። አሁን ግን የማያዋጣሽ መንገድ ነው እየሄድሽ ያለሽው። በእውነቱ ይሄ ትክክል አይደለማ። አንድ አላምንም የኔ ልጅ አይደለችም እኔ ምንም ያደረኩት ነገር የለም ብሎ የሚናገርን ሰው ግዴታ መተ ልጅህን ማየት አለብህ አይባልም። ሲጀመርም መጀመሪያ ንግግር ወቂ አንቺ እንዴ ምን ብሎ ነው ሽመቶ የሚያት? እስኪ እሱ እኮ የኔ አይደለችም እያለ እየተከራከረች ነው አይደል?